ተክሊሉ የሚደረግበትና ሰርጉ የሚደረግበት ቀን ይለያያል። ተክሊሉ የሚደረግበት ማለት የሚቆርቡበት ቀን ማለት ነው። ትልቁ ችግር ያለው እዚህ ላይ። ከተማ ውስጥ ከሆነ ምን ታረጋለህ? ተክሊል ታረጋለህ። ከዛስ ቀኑን ሙሉ አብረህ እየጨፈርክ ትውላለህ፣ ከበሮ እየመታ ትውላለህ። በጣም ከባዱ ፈተና ይሄ፣ ከባድ ፈተና። ሙሽራ በዚያ ጊዜ አይንቀሳቀስም፣ ንጉስ ነው የሚሆነው፣ አዛዥ ነው የሚሆነው። የሙሽራ አፍ የሚሆነው ሚዜ ነው። እየሰማችሁ ነው? ግን የሙሽራ አፍ ማን ነው የሚሆነው? ሚዜ። በተለይ ዋና ሚዜ፣ ስር ሚዜ። እኔም ማቀው በተወለድኩበት አካባቢ ሙሽራው በጣም ተከብሮ ሚዜው ነው ከፊት ለፊት እየመራ የሚመጣው። የሚጠይቀው እንግባ ወይ የሚለው ሚዜው ነው፣ እንውጣ ወይ የሚለው ሚዜው ነው፣ እንብላ ወይ የሚለው ሚዜው ነው፣ እንጠጣ ወይ የሚለው ሚዜው ነው፣ ልንሄድ ነው አሁን ብሎ መጀመሪያ የሚነሳው አጨብጭቦ የሚናገረው ሚዜው። ስለዚህ ሙሽራ ሚዜ የሚሾምለት ምንም ነገር እንዳያደርግ ነው። በዛ ሰዓት ምንም ነገር ሙሽራ ያኔ የማይችለው ነገር የለም፣ ሁሉንም ይችላል። ለማሳየት ጥረት ማድረግ አይጠብቅበትም። በጣም ትልቁ ችግርም አሁንም በከተማችን እኛንም ጨምሮ አገልጋዮች የምናደርገው ነው። ቀድሶ ማግባት፣ እነዚህ ነገሮች ሁሉ ስርዓት አይደለም፣ የለም። ዲያቆን ሙሽራው ዲያቆን ሲሆን ገብቶ ግዴታ ቀድሶ የማቁረብ ሚስቱ የማቁረብ፣ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆነው በዛ ሰዓት። የለም ስርዓቱ። እንዲያውም ይኸውላችሁ ደግሞ የገጠሩ ልንገራችሁ፣ የገጠሩ ብቻ ሳይሆን ፍትሐ ነገሥቱ ነው የሚለው አይለያዩ። ሁለቱ ሙሽሮች እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ካባ ቆንጆ ቆንጆ ካባ አሰርተን እናለብሳቸዋለን። ፍትሐ ነገሥቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ። እኔ መማቀያ ነው እስካሁን ድረስ በገጠሪቱ ይደረጋል ነው የምላችሁ። አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉን ብትመለከቱት ለዛቲ ልብስ ነው ባረካ ለዛቲ ልብስ ነው የሚለው፣ ለነዚህ ልብሶች አይደለም የሚለው። ይህቺ ልብስ ባርካት ነው የሚለው። ለምን? የምትቀርበው አንዲት ልብስ ነው። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን? ሁለት አክሊል ነው የሚቀርበው። እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና መሃል ላይ በልክ እንደ መርፌ ቁልፍ አይነት ልክ እንደዛ በዛ ይያያዛል። ስለዚህ እስከ መጨረሻው አይለያዩ። ቆርበው እሷ ወደ እናቷ ቤት ትሄዳለች፣ እሱ ወደ ቤተሰቦቹ ቤት ይሄዳል። 40 ቀን ይቆያሉ። ስንት ቀን ይቆያሉ? 40 ቀን። 40 ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል። ከ40 ቀን በኋላ ሰርግ ይደገሳል። በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ። ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው። በፈለገችው መልክ እንድታጌጥ ይደረጋል። የፍትሐ ነገሥቱ ስርዓት ይሄ ነው። የገጠሪቱ ስርዓት 40 ቀን እንኳን ባይቆይ፣ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል በ3ኛው ቀን። ስለዚህ ምን ይሆናል? ላቭ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነፃ ነው። አሁን በጣም እየተቸገርን ያለ ነው እንዳልኳችሁ። ተክሊል በተደረገበት ቀን ሰርጉ ይደረጋል፣ ከበሮ ይመታል፣ ዝላይ አለ።